ቤተሰብ እንዴት ናችሁ? በዚህ ቪዲዮ 9ኛ ክላስ ICT ቻፕተር 1 ሪቪው ኤክሰርሳይዝ አብረን እንሰራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይ ከማድረግ ጀምሩት። ወደ ቪዲዮ መጀመሪያ ፓርት ላይ የምንመለከተው ትሩ ፎልስ ነው። ሶ ትክክል የሆነውን ትሩ እንላለን፣ ትክክል ያልሆነውን ደግሞ ፎልስ እንላለን ማለት ነው። አንደኛ ጥያቄ ላይ ስንመጣ ኮፒ ኤንድ ፔስት ካን ኦልሶ ቢ ሪፈርድ ቱ አስ ሙቪንግ ኤ ፋይል ይለናል። መልሳችን ፎልስ ነው የሚሆነው። ምክንያቱ ደግሞ አንድን ፋይል ኮፒ አድርገን ፔስት በምናደርግበት ሰዓት ዱፕሊኬት ለማድረግ ነው የሚያገለግለን እንጂ ሙቭ ለማድረግ አይደለም ማለት ነው። ሶ ሙቭ ለማድረግ አንድ ፋይል አንደኛ ከት አድርጋችሁ ፔስት መጠቀም ትችላላችሁ፣ ድራግ ድሮፕ መጠቀም ትችላላችሁ ማለት ነው። ምክንያቱም ሙቭ ስንል አንድን ነገር ማንቀሳቀስ ከነበረበት ቦታ ስለሆነ ማለት ነው። ሁለተኛ ላይ ስንመጣ a file is an entity in a computer system that contain other file inside ይለናል። መልሳችን ፎልስ ነው የሚሆነው። ምክንያቱ ደግሞ እዚህ ጋር እንደምትመለከቱት ፋይል ብለን የምንጠራው ኮምፒውተር ሲስተማችን ላይ የሚቀመጥ ነው። ምንም ጥያቄ የለውም፣ ዝርዝር ትክክል ነበረ። ነገር ግን በውስጡ አናዘር ፋይል መያዝ አይችልም ማለት ነው። ፎልደር ነው፣ በውስጡ ሌላ ፋይል ወይንም ሌላ ፎልደሮችንም መያዝ ይችላል ማለት ነው። ሶስተኛ ላይ ስንመጣ ሪኔሚንግ ፋይል ሪሙቭ ኢትስ ኮንተንት ይለናል ማለት ነው። ሶ መልሳችን ይሄም ፎልስ ነው የሚሆነው። ምክንያቱ ደግሞ የአንድን የፋይል ወይንም የፎልደርን ስም በምንቀይርበት ሰዓት ወይንም ሪኔም በምናደርግበት ሰዓት ስሙ ነው የሚቀየረው እንጂ ኮንተንቱ ውስጡ ያለው አይጠፋም ማለት ነው ቤተሰብ። አራተኛ ጥያቄ ላይ ስንመጣ ድራጊንግ ኤ ፋይል ክሬት መልቲፕል ኮፒ ኦፍ ፋይል ይለናል። ይሄኛው መልሳችን ፎልስ ይሆናል። ምክንያቱ ደግሞ አንድን ፋይል ድራግ አድርገን በምንለቅበት ሰዓት ድራግ አድርገን ድሮፕ በምናደርግበት ሰዓት ሙቭ ለማድረግ የሚያገለግለን እንጂ ያንን ፋይል ዱፕሊኬት ለማድረግ ወይም ለማብዛት አንጠቀምበትም ማለት ነው። አምስተኛ ላይ ስንመጣ ዲሌቲንግ ኤ ፋይል ዊል ኮምፕሊትሊ ሪሙቭ ፋይል ፍሮም ዘ ዲስክ ይለናል። ይሄኛው መልሳችን ፎልስ ነው የሚሆነው። ምክንያቱ ደግሞ ለምን መሰላችሁ? አንዲ ፋይል ያው ስንደልት እዚህ ጋር በተለይ ፋይል ዲሌት ላይ ስንመጣ ሁለት ነገሮች አሉ። አንዲ ቴምፖራሪ ነው፣ ሌላኛው ደግሞ ፐርማነንት ነው ማለት ነው። አብዛኛው ጊዜ ቴምፖራሪ ሆነ ፐርማነንት በምንደልቱበት ሰዓት ከዚህ ኮምፒውተር ዲስካችን ላይ ሊጠፋ አይችልም። ነገር ግን ቴምፖራሪ ስንደልት ቀጥታ ወደ ሪሳይክል ቢን ይሄዳል፣ በቀላሉ ሪስቶር ማድረግ እንችላለን ማለት ነው። ፐርማነንት በምንደልትበት ሰዓት ደግሞ ሳይዙ በጣም ኮምፓክት ይሆንና ወይንም ያንስና እዛው ዲስካችን ውስጥ ነው የሚቀመጠው፣ ወዴትም አይሄድም ማለት ነው። ስለዚህ ታዲያ እንዴት አድርገን ነው ሪሙቭ ልናደርግ የምንችለው ከዲስካችን የምትሉ ከሆነ የተለያዩ ሶፍትዌሮች አሉ፣ በተለይ ሬዘር የሚባሉ ሶፍትዌሮች ማለት ነው። እሱን በመጠቀም ሪሙቭ ማድረግ ትችላላችሁ። አለበለዛም ያን የተቀመጠበትን በሌላ ፋይል ወይም በሌላ ፎልደር ኦቨርራይት ማድረግ ትችላላችሁ ማለት ነው እንጂ በፍጹም ፐርማነንትም ሆነ ቴምፖራሪ በምንደልትበት ሰዓት ከዲስካችን ሪሙቭ ሊሆን አይችልም ማለት ነው። ሶ መልሳችን ፎልስ ነው። ስድስተኛ ላይ ስንመጣ we can't access or open file and folder using RS ወይንም ፓዝ ይለናል because file and folder don't have RS in a computer ይለናል ማለት ነው። ይሄኛውም ፎልስ ነው የሚሆነው። ምክንያቱ ደግሞ ምን መሰላችሁ? ኮምፒውተራችን ላይ ፋይልም ሆነ ፎልደር የራሳቸው የሆነ አድሬስ ወይንም ፓዝ አላቸው ማለት ነው። ስለዚህ ያን አድሬስ ወይንም ያን ፓዝ በመጠቀም ደግሞ በቀላሉ ምን ማድረግ እንችላለን? ፋይንድ ወይንም አክሰስ ማድረግ እንችላለን ማለት ነው። ስለዚህ ፓዝ ምንድነው የምትለኝ ከሆነ ጀስት እዚህ ጋር ፋይል ኤክስፕሎረር ላይ ልግባና ላሳያችሁ። ከፈትኩት፣ ለምሳሌ ቪዲዮ ውስጥ ልግባና ከዛን ፋይናል ዲስ ውስጥ ልግባ። ጀስት ይችኛዋን አንድ ሌፍት ክሊክ ጫናት። ከዛ ከላይ እንደምትመለከቱ የኛው አድሬስ ባራችን ነው። ይሄ ሌፍት ክሊክ ጫናት ተመልከቱ። ይሄኛው ፓዝ ነው በአጠቃላይ። ስለዚህ የዚች ኢንክሪዝ ወይ ኤፍኤስፒዲ የምትለው የዚች የቪዲዮ ፋይል በአጠቃላይ አድሬሷ ይሄ ነው። አያችሁ? ወይንም እናንተ ለምሳሌ የምትኖሩበት ቦታ አድራሻችሁ ሎኬሽናችሁ አላችሁ። በተመሳሳይም ፋይሎች ፎልደሮች የኮምፒውተራችን ላይ ጀስት ድራይቭ ላይ ማለት ነው ሎኬሽን አላቸው የቱ ጋር እንደተቀመጡ። ዴስክቶፕ ውስጥ ሊሆን ይችላል፣ አለበለዛም ዳውንሎድ ውስጥ፣ አለበለዛም ፒክቸር ውስጥ እያንዳንዱ ጋር ቼክ ማድረግ ትችላላችሁ ማለት ነው ቤተሰብ። ሰባተኛ ላይ ስንመጣ ዊንዶው ዳዝ ኖት አሎ ሃንድሊንግ መልቲፕል ፋይል ይለናል። ፎልስ ነው። ምክንያቱ ደግሞ ምንድነው? ዊንዶው ኦፕሬቲንግ ሲስተም መልቲፕል ፋይሎችን በቀላሉ ሃንድል ማድረግ ይችላል ማለት ነው። ፓርቱ ላይ ደግሞ ስንመጣ ትክክል የሆነውን መልስ እንመርጣለን ማለት ነው። እዚጋ ምርጫ ነው ጥያቄያችን። ሶ አንደኛው ጥያቄ ላይ ስንመጣ ጥያቄው የሚለናል ቱ ኤክስፓንድ የብራንች ኦፍ ዘ ፎልደርስ ትሪ ይውድ ይለናል። መጠቀም ያለባችሁ ምንድን ነው? ብራንች ኦፍ ፎልደር ለምሳሌ አንድ ፎልደር አለ፣ በውስጡ ሌላ ፎልደሮች ሊኖሩ ይችላሉ። ስለዚህ እሱን ለመክፈት እንዴት ነው የምታደርጉት ነው የሚለን። ክሊክ ኦን ዘ ፎልደር ኔም ኢን ዘ ፎልደር ትሪ ይለናል። ፎልደር ትሪ ላይ ትሄዱና ፎልደር ኔሙን መንካት ነው የሚለን። ክሊክ ኦን ዘ አይከን አሮ እችኛዋን መንካት ይለናል። ክሊክ ኦን ዘ አይከን አሮ ዳውን መንካት አለባችሁ ይለናል። ነን ኦፍ ዘ አባብ ነው የሚለን። ላሳያችሁ። ለምሳሌ ፋይል ኤክስፕሎረር ልክፈትና ናቪጌሽን ፒኤንኤል እንሂድ።
ጀስት እዚህ ጋር እንደምትመለከቷት እነኚህ ፎልደሮች ናቸው። ለምሳሌ ዴስክቶፕ ዘጋ ሌፍት ክሊክ ጫናት ዴስክቶፕ ላይ ሲገባ ማለት ነው። ከዛ አይሲቲ ቡክ የሚለው ውስጥ ፋይሎች አሉ። እነኚህ ውስጡ ሌላ ፎልደር መኖሩን አለመኖሩ ቸክ ለማድረግ ይሄን ክሊክ ማድረግ ትችላላችሁ። አያችሁ። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ኢቨን እዚህ ቪዲዮ የሚለው ፎልደር ውስጥ ልግባና ከዛ በስሩ የተለያየ ፎልደሮች አሉ እዚህ ጋር እንደምትመለከቷቸው ማለት ነው። ስለዚህ ትሪ ፎልደሮች ወይም ሰብ ፎልደሮችን ለማግኘት ምንድነው የምንነካው? ግሬተር ዛን ምልክቷን እንጫናታለን ማለት ነው። መልሳችን የሚሆነው ትክክለኛው መልሳችን ቢ ይሆናል ማለት ነው። ሁለተኛው ጥያቄ ላይ ቱ ሪሙቭ ኤ ፋይል ኦር ኤ ፎልደር ዩ ውድ ይለናል። አንድን ፋይል ወይም ፎልደር ሪሙቭ ለማድረግ ምንድነው መጠቀም ያለብን ነው የሚለን፣ ወይም ለመደለት ነው። ድራግ ኢት አውት ኦፍ ዘ ዊንዶ ይለናል። ድራግ ማድረግ ከዊንዶ ላይ ሰሌክት ኢት ኤንድ ፕረስ ዘ ዲሌት ኪ መጫን፣ ሰሌክት ኢት ኤንድ ፕረስ ኮንትሮል ፕላስ ዲሌት ኪ መጫን ይለናል። ራይት ክሊክ ኦን ዘ ፋይል ኦር ዘ ፎልደር ኤንድ ሰሌክት ከት ይለናል። መልሳችን የሚሆነው ቢ ነው። ሰሌክት አደረጉትና ከዛ ዲሌት ኪ የምትጫኑት ማለት ነው። የቴምፖራሪ ዲሌት ነው። እንዲሁም ዲሌት የምናደርግበት ሰዓት ወዴት ነው የሚሄደው? ያ ፋይል ወደ ሪሳይክል ቢን ይሄዳል ማለት ነው። ለምሳሌ ላሳያችሁ። እችን ፋይል ለምሳሌ እዚህ ጋር የምትመለከቱት ኢሜጅ ፋይል ናት። ላይ ሌፍት ክሊክ ጫና ከዛ ዲሌት ኪ ሲጫናት እንደምትመለከተው ጠፍታለች። ነገር ግን ወደ ሪሳይክል ቢን ትሄዳለች ማለት ነው። እቺ ኢሜጅ ማለት ነው። እዚህ ጋር ላሳያችሁ እና ለመመለስ የምትፈልጉ ከሆነ ሁለት የሌፍት ክሊክ ጫናታላችሁ። ከዛን ሪስቶር የምትለዋን መጫን እንችላለን። ወደ ኦሪጂናል ሎኬሽኗ ትመለሳለች ማለት ነው። ምክንያቱ ደግሞ ምንድነው? የተመለሰበት ምክንያት ቴምፖራሪ ዲሌት ስለሆነ ማለት ነው። ሶስተኛው ጥያቄ ላይ ስንመጣ what do you do to select an of icon ፋይል ይለናል ማለት ነው። አንድን ፋይል ሰሌክት ለማድረግ ምንድነው ማድረግ ያለብን? ሌፍት ክሊክ ነው የምትጫኑት። በቃ አለ። ሌፍት ክሊክ ጫኑት፣ አንድ ፋይል ሰሌክት አድርጋችሁት ማለት ነው። መልሳችን ኤ ይሆናል። አራተኛ ላይ which one of the following is true about file explorer? ስለ ፋይል ኤክስፕሎረር ትክክል የሆነ የትኛው ነው የሚለን። ፋይል ኤክስፕሎረር የምንለው ይሄ ነው በነገራችን ላይ። አለበለዚያም ሰርች ማድረግ ላይ መታችሁ ፋይል ኤክስፕሎረር ብላችሁ መጻፍ ትችላላችሁ ማለት ነው። ይሄ ሌፍት ክሊክ መጫን ነው ለመክፈት። በነገራችን ላይ ይሄኛው እዚህ ጋር እንዴት መጣ የምትሉኝ ከሆነ ታስክ ባር ነው ይባላል። ይሄ እዚህ ጋር ፒን ስላደረኩት ነው። ለምሳሌ ላጥፋና ላሳያችሁ እንዴት አድርጋችሁ ፒን ታስክ ባሩ ላይ ፒን እንደምታደርጉት ማለት ነው። ይሄ ላጥፋው። ሰርች ማድረግ ላይ ትመጡና ፋይል ኤክስፕሎረር ብላችሁ ጽፋላችሁ። ከዛ ላይ ራይት ክሊክ ትጫናላችሁ። ራይት ክሊክ ጫናችሁ በኋላ ፒን ቱ ታስክ ባር የምትለዋን መጫን ነው የሚጠበቅባችሁ ማለት ነው። ቆይ ላሳያችሁ። ፋይል ኤክስፕሎረር ዜን አፍተር ራይት ክሊክ ፒን ቱ ታስክ ባር። ናይስ። ያው እዚህ ጋር ትመጣለች ማለት ነው ፋሚሊ። ስለሱ ትክክል የሆነው የትኛው ነው የሚለን it was called window explorer previously ይለናል። ትክክል ነው። ከዚህ በፊት ጀስት ዊንዶ 10 በፊት ያሉት በተለይ ዊንዶ 8 7 ወደ ኋላ ዊንዶ ኤክስፕሎረር ነበር የሚባለው ማለት ነው። it is used to view file and folder ኮምፒውተራችን ላይ ያሉትን ፋይልና ፎልደሮችን ለማየት እንጠቀምበታለን። ምንም ጥያቄ የለውም። ጀስት ይሄን ስትጫኑት እዚህ ጋር የምትመለከቷቸው ኮምፒውተራችን ውስጥ ያሉትን ፋይሎች ፎልደሮች ማየት እንችላለን ማለት ነው። ሲ ላይ ስንመጣ it is used to view available drives ይለናል። ይህም ላሳያችሁ። ጀስት ፋይል ኤክስፕሎረር ልክፈተውና ከዛን እዚህ ስፔስ ላይ ትገባላችሁ። እዚህ ጋር እንደምትመለከቱ የኛው ድራይቭ ነው። ጀስት ለኮምፒውተር ስቶሬጅ የምንጠቀምበት ማለት ነው። ዩኤስቢ ፍላሽ ምናምን ብትሰኩም ከስልካችሁ ጋር ኮኔክት ብታደርጉትም እዚህ ጋር ነው ፍላሽ ይመጣላችሁ። ስለዚህ ኮምፒውተራችን ውስጥ ያለውን ድራይቭ ለማየትም እንጠቀምበታለን ይለናል። መልሳችን ዲ all of the above ይሆናል ማለት ነው። Question number 5 ላይ ስንመጣ what do you do to get a menu when clicking on a folder or file icon ይለናል ማለት ነው። ይሄ ማለት አንድን ፋይል ወይም ፎልደር ክሊክ በምታደርጉበት ሰዓት ሜኑ እንዲመጣላችሁ ማድረግ የምትችሉት ምንም በመጠቀም ነው የሚለን። ራይት ክሊክ ነው። ላሳያችሁ። ለምሳሌ ይህን ፋይል ሰሌክት ላድርግና ላይ ራይት ክሊክ በምጫንበት ሰዓት እዚህ ጋር እንደምትመለከቷቸው ነው ሜኑ ይመጡላችኋል። አለበለዚያም ባዶ ቦታ ላይ ብትጫኑትም ጀስት ሜኑ ይመጡላችኋል ማለት ነው። ስለዚህ አንድን ፋይል ላይ ራይት ክሊክ በምትጫኑበት ሰዓት የሚመጣላችሁ ሜኑ ይሄ ነው ማለት ነው። ስለዚህ ሜኑ እንዲመጣልን ደግሞ ማድረግ ያለብን ራይት ክሊክ እንጫናለን ማለት ነው። ሌላኛው question number 6 ነው። ጥያቄው ምን ይለናል? which types of icon can take you to another place quickly ይለናል ማለት ነው። ስለዚህ የገለጸልን እዚህ ጋር አይከኖች ታይፖች አሉ። ስለዚህ ከነኛ አይከን ታይፕ ነው የሚያገለግለንም በፍጥነት የሆነ ነገር ለመክፈት ያገለግለናል። ለምሳሌ አንዳንድ አፕሊኬሽኖች አሉ እዚህ ጋር ሰርች አድርገን ምናምን የምናገኛቸው። ስለዚህ ከዚህ ጋር ይልቅ ቀጥታ እዚህ ዴስክቶፕ ላይ
ሾርት ከቶች ማግኘት ትችላላችሁ። ለምሳሌ ቴሌግራም ሾርት ከት ነው። ስለዚህ መልሳችን እሱ ነው የሚሆነው ቤተሰብ ቢ ይሆናል ማለት ነው። ሰባተኛው ላይ ስንመጣ what do you do to open a folder? አንድን ፎልደር ለመክፈት ምን ማድረግ አለባችሁ ነው የሚለን። ኢቭን ፋይልንም ለመክፈት ደብል ክሊክ ሁለት መጫን ነው ወይንም ራይት ክሊክ እናደርግና ከዛን ኦፕን የምትለው መጫን ይጠበቅብናል። ስምንተኛ ላይ ስንመጣ what do you do to rename a folder? አንድን ፎልደር ሪኔም ለማድረግ ምን ማድረግ አለብን ይለናል። ሌፍት ክሊክ፣ ራይት ክሊክ፣ ፕረስ F2K እና ስክሮል ይለናል። ሰው መልሳችን F2K ነው። ጀስት F2 ለምን ታገለግለናለች? አንድን ፋይል ሪኔም ለማድረግ ሾርት ከቷ ናት። አለበለዛም ፋይሉን ትሄዱና አለው ላይ ራይት ክሊክ ጫናላችሁ ከዛን ሪኔም የምትለዋን መጫን ስላላችሁ አንደኛው ሜትድ የኛው ነው። ሌላኛው ሜትድ ግን አንዱን ፋይሉን ሴሌክት ያደርጉትና ከዛን F2 ስትጫኗት ሪኔም ማድረግ ትችላላችሁ ማለት ነው። ዘጠነኛ ላይ ስንመጣ what is drive used for? ድራይቭ ለምን ያገለግላል ይለናል። ድራይቭ ብለን የምንጠራው ለኮምፒውተራችን ላይ ፋይሎችን ዳታዎችን ስቶር ለማድረግ የምንጠቀምበት ነው። ምርጫውን ስንመልከት to open file from your teacher አንድን ፋይል ከመምህሩ ለመክፈት፣ to use application not on your computer፣ to save thing on the computer፣ to save their work for a student ይለናል። መልሳችን አይ ቲንክ ዲም መሆን ይችላል፣ ግን ትክክለኛ ሊሆን የሚችለው ሲ ነው። ተማሪዎች የሚሰሩት ስራቸውን ሴቭ ለማድረግ ይጠቀሙበታል ይለናል። ግን ኮምፒውተራችን ላይ የተለያየ ፋይሎችን ዳታዎችን ሴቭ ለማድረግ ወይም ስቶር ለማድረግ እንጠቀምበታለን ማለት ነው። አስረኛ ላይ ስንመጣ what would you do to see the content of the file using navigation pane ይለናል ማለት ነው። ናቪጌሽን ፔን ላይ በመጠቀም ምን ማድረግ አለብን? ውስጡ ላይ ያሉትን ኮንተንቶች ለመመልከት ነው የሚለን። ማድረግ ያለብን ምንድነው? ሌፍት ክሊክ መጫን ነው። ምንም የተለየ ነገር አይደለም። what would you do to see the content of the file using navigation pane? just ፋይል ኤክስፕሎሬሽን ትከፍቱና ከዛ በስተግራ በኩል ያሉት እነኚህ በአጠቃላይ ናቪጌሽን ፔን ተብለው ይጠራሉ። ስለዚህ እነኚህን ክሊክ እያደረጋችሁ ውስጡ ያሉትን ፋይሎች መጠቀም ትችላላችሁ ማለት ነው። ሌፍት ክሊክ መጫን ነው። ምንም የተለየ ነገር አይደለም። ለምሳሌ ፋይናል ኤዲት የሚለው ላይ ቪዲዮ ፋይሎች አሉ። ስለዚህ ምን እናደርጋለን ማለት ነው? ሌፍት ክሊክ እንጫናለን። ስንጫነው እንደምትመለከቱ ይከፍትልናል ማለት ነው። ኩዌስችን ነምበር 11 ወይንም 11ኛ ላይ ስንመጣ blank is used to open a file or a folder አንድን ፋይል ለመክፈት ወይንም ፎልደር ለመክፈት ያገለግላል ይለናል። ድጋሚ የመጣ ጥያቄ ነው። ሲና የሚሆነው ደብል ክሊክ ነው። 12ኛ ላይ ስንመጣ which one of the following shortcut key is used to save any file? ማንኛውንም ፋይል ሴቭ ለማድረግ የምንጠቀምበት ሾርትከት ኮንትሮል ፕላስ ኤስ ናት ማለት ነው። በነገራችን ላይ ኮምፒውተር ኪቦርድ የተለያዩ ሾርትከቶች አሉ አይደለም? እነኛን ማወቅ የምትፈልጉ ከሆነ ስለ ኮምፒውተር ኪቦርድ የሰራሁላችሁ ቪዲዮ አለ። ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ፣ አለበለዚያም ኮርነር ላይ ማግኘት ትችላላችሁ። እዛ ላይ ማየት ትችላላችሁ ማለት ነው። ሌላኛው ፓርት 3 ላይ ስንመጣ ብላንክ ስፔስ ነው። ትክክል የሆነው መልስ እንሞላለን ማለት ነው። ኢንፎርሜሽን ኢዝ ስቶርድ ኢን ስቶሬጅ ዲቫይስ ዊዝ ስፔሲፊክ ኔም ይለናል። ኮል ይላል። ኢንፎርሜሽን ነው ስቶሬጅ ዲቫይስ ላይ ሴቭ የሚሆን ወይም የሚቀመጥ የራሱ ኔም ያለው ፋይል ነው። ምንም ጥያቄ የለውም። ፋይል ስቶሬጅ ዲቫይሳችን ላይ ይቀመጣሉ። ምክንያቱም ፋይል ኢት ኢዝ ኤ ኮሌክሽን ኦፍ ዳታ ስለሆነ ማለት ነው። የራሱ ኔም አለው ስቶር የሚሆነው ስቶሬጅ ዲቫይስ ላይ። ስለዚህ መልሳችን ፋይል ይሆናል ማለት ነው። ሁለተኛ ላይ ስንመጣ ዱፕሊኬሽን ኦፍ ፋይል ፍሮም ዋን ድራይቭ ቱ አዘር ኢዝ ኮል ይለናል። ጀስት አንድን ፋይል ዚ ድራይቭ ላይ ጀስት እኔ ኮምፒውተር ላይ ያለው ድራይቭ ለምሳሌ ላሳያችሁ። ዚስ ፒሲ ላይ ልግባና ከዚህኛው ወደ ሌላ ድራይቭ ለምሳሌ ወደ ስልኬ ሊሆን ይችላል። አለበለዛም እዚህ ጋር ለምሳሌ ፍላሽ ብሰካ ከውጭ ማለት ነው ወደ ፍላሹ ከዚህ ውስጥ ኮምፒውተር ውስጥ የነበሩትን ፋይሎች ወደሱ ባስተላለፍ ዱፕሊኬሽን ነው። ጀስት እዚህኛው ላይም ይኖራል ወደ ትራንስፈር ወዳደረኩትም ድራይቭ ላይ ይኖራል ማለት ነው። ስለዚህ ምን ብለን እንጠራዋለን የሚለን ፋይል ትራንስፈር ተብሎ ይጠራል ማለት ነው። ዘ ከት ኤንድ ፔስት ኦፕሽን ኢዝ ኦልሶ ኮል ይለናል። ከት ኤንድ ፔስት ኦፕሽን ብለን የምንጠራት ሌላ ስሟ ማን ነው የሚለን ኮፒ ኤንድ ፔስት ነው። ግን እንትናቸው ይለያያል። በይዘው ስራቸው ከት አድርጋችሁ ፔስት ሲሆን አንድን ፋይል ሙቭ ለማድረግ እንጠቀምበት። ኮፒ አድርገን ደግሞ ፔስት የምናደርግበት ሰዓት አንድን ፋይል ዱፕሊኬት ለማድረግ እንጠቀምበታለን ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ብላንክ ሚንስ ሎኬቲንግ ፋይል አመንግ ሴት ኦፍ ፋይል ከነበሩ ሴት ኦፍ ፋይሎች ውስጥ አንዷን ፋይል ሎኬት ማድረግ ምን ተብሎ ይጠራል?
ሰርቺንግ ወይንም አክሴሲንግ ፋይል ብለን እንጠራዋለን ማለት ነው። ምንም ጥያቄ የለውም። ፋይንዲንግ ፋይል ማለት ትችላላችሁ። አንድን ፋይል መፈለግ ሎኬቲንግ ብለን እንጠራዋለን ማለት ነው። አምስተኛ ላይ ስንመጣ ቱ ዲሌት የፋይል ዩ ሃቭ ቱ ክሊክ ዘ ራይት ኦፕሽን ኦፍ ዘ ማውዝ ኦን ዘ ፋይል ኔም ኤንድ ሰሌክት ዘ ብላንክ ኦፕሽን ይለናል ማለት ነው። ከኮምፒውተራችን ላይ አንድ ፋይልን ዲሌት ለማጥፋት ምን ማድረግ አለብን? ፋይሉን መጀመሪያ ትሄዱና ለው ላይ ራይት ክሊክ ትጫኑታላችሁ። ከዛም በኋላ ዲሌት የምትለዋን ኦፕሽን ትመርጣላችሁ። ስለዚህ መልሳችን ማነው የምትሆነው? ዲሌት የምትለዋ ትሆናለች ማለት ነው። ኩዌሽን ነምበር 6 ላይ ስንመጣ ብላንክ ኢዝ ዩዝድ ቱ ማኔጅ ፋይል ኤንድ ፎልደር ኢን ዊንዶ ይለናል። ዊንዶ ኦፕሬቲንግ ላይ ፋይል እና ፎልደሮችን ማኔጅ ለማድረግ የምንጠቀምበት ፋይል ኤክስፕሎረር ይባላል ማለት ነው። እቺኛው ቅድም ያሳየኋችሁ። ፓርት 4 ላይ ስንመጣ ደግሞ ማቺንግ ነው። አዛምድ ነው። እዚህ ጋር ኤ አለ፣ ይሄኛው ደግሞ ቢ አለ። ስለዚህ ከቢ ወደ ኤ በኩል እናዛምዳለን ማለት ነው። ኮሌክሽን ኦፍ ዳታ ብለን የምንጠራው ማን ነው? ፋይል ነው። ስለዚህ መልሳችን ይሆናል። ሁለተኛ ላይ ስንመጣ ዩዝድ ቱ ኦርጋናይዝ ሲሚላር ፋይል፣ ሲሚላር የሆኑ ፋይሎችን ኦርጋናይዝ ለማድረግ የሚያገለግለን ፎልደር ነው። መልሳችን ኤች ይሆናል። ኩዌሽን ነምበር 3 ላይ ስንመጣ ዩዝድ ቱ ማኔጅ ፋይል ኤንድ ፎልደር፣ ኮምፒውተራችን ላይ ፋይል እና ፎልደሮችን ማኔጅ ለማድረግ የምንጠቀምበት ፋይል ኤክስፕሎረር ነው። መልሳችን ኤ ይሆናል ማለት ነው። አራተኛ ላይ ስንመጣ ቪው ዩር ኮምፒውተር ፋይል ኤንድ ፎልደር ስትራክቸር፣ ኮምፒውተራችን ላይ ያለውን የፋይል የፎልደሩን ስትራክቸር ለማየት የምንጠቀምበት ናቪጌሽን ፔን ብለን እንጠራታለን ማለት ነው። ፎርመርሊ ኮልድ ፋቮሪት ብለን የምንጠራት ኪውክ አክሰስ ናት። በነገራችን ላይ ኪውክ አክሰስ ብለን የምንጠራት እዛው ፋይል ኤክስፕሎረር ላይ ነው የምናገኛት። እዚህ ጋር ፊት ለፊት እንደምትመለከታችሁ ኪውክ አክሰስ ናት። ከዚ በፊት በተደጋጋሚ የተጠቀምናቸውን ፋይሎች፣ ፎልደሮች ፊት ለፊት ያመጣላቸዋል። ሪሰንትሊ የተጠቀምናቸው ማለት ነው። በተጨማሪም በተደጋጋሚ የምንጠቀማቸውን ፎልደሮች ከላይ በኩል እዚህ ጋር እንደምትመለከቱት ፍሪኩዌንት ፎልደር እና ሪሴንት ፋይል ብሎ ያመጣቸዋል ማለት ነው። ኪውክ አክሰስ ብለን የምንጠራው አንድን ነገር በፍጥነት ለማግኘት የምንጠቀምበት ወይም በተደጋጋሚ ከተጠቀምነው ያን ነገር ፋቮሪት ወይም ወደነዋል ማለት ነው። ስለዚህ መልሳችን ኤፍ ይሆናል። ስድስተኛ ላይ አሎ ዩ ቱ ሲ ኦል ኔትወርክድ ፒሲ ይለናል። ከኮምፒውተራችን ከሌላኛው ኮምፒውተር ጋር ኮኔክት ማድረግ ወይም ማገናኘት እንችላለን፣ ፋይሎችን ፎልደሮችን ትራንስፈር ለማድረግ ማለት ነው። ስለዚህ ኮምፒውተራችን ላይ ደግሞ ኔትወርክ የሆኑትን ፒሲዎች ለማየት የምንጠቀምበት ማን ነው? ኔትወርክ ብለን እንጠራታለን። ፋይል ኤክስፕሎረርን ትከፍቷትና እዚህ ጋር እንደምትመለከቷት ኔትወርክ የምትላለች እሷ ሌፍት ክሊክ ስትጫኑ ይህን ለምሳሌ ከማንም ኮምፒውተር ጋር ኮኔክት ስላደረገ ነው። ስለዚህ ኮኔክት ማድረግ ትችላላችሁ ማለት ነው። በነገራችን ላይ የሰራሁት ቪዲዮ አለ ከአንድ ኮምፒውተር ወደ ሌላኛው ኮምፒውተር እንዴት አድርገን ፋይሎችን ትራንስፈር ማድረግ እንደምንችል ማለት ነው። እሱን ማየት ትችላላችሁ። ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። ኩዌሽን ነምበር 7 ላይ ስንመጣ ፔንት አፕሊኬሽን ይለናል። ፔንት አፕሊኬሽን ደግሞ የምታገለግለን ኢሜጅ ክሬት ለማድረግ እንጠቀምበታለን። ስለዚህ ያው ቢ ይሆናል መልሳችን ማለት ነው። ዩዝ ቱ ድሮ ፒክቸሮችን ድሮ ለማድረግ እንጠቀምበታለን። 8ኛ ላይ ሙቪንግ ፋይል ነው። አንድ ፋይል ሙቭ ለማድረግ የምንጠቀምበት አንደኛው ድራግ አድርጋችሁ ድሮፕ ማድረግ ነው። ሌላኛው ደግሞ ከታርጋችሁ ፔስት ማድረግ ይችላላችሁ። ስለዚህ ኤም ይሆናል መልሳችን። 9ኛ ጥያቄ ፊክስ ድራይቭ ይለናል። ስለዚህ ፊክስ ድራይቭ መልሳችን የሚሆነው ጄ ነው። ኢንተርናል ሃርድ ዲስክ ማለት ነው። ያሳይቻችሁ ነበረ ቻፕተር 1 ላይ ቪዲዮ ሰርችላችኋል። ቸክ ማድረግ ይችላላችሁ። በነገራችን ላይ ለከበዳችሁ ድራይቭ ላይ ስንመጣ በሁለት ከፍለናቸዋል፣ ፊክስድ እና ሌላኛው ደግሞ ሪሙቬብል ተብለው ማለት ነው። ሪሙቬብል ማለት ጀስት ኮምፒውተራችን ውጭ ነው የሚሰኩት አብዛኛው ጊዜ ለምሳሌ ዩኤስቢ ፍላሽ ድራይቭ፣ ኤክስተርናል ሃርድ ዲስክ ብለን የምንጠራቸው። ነገር ግን እዛው ኮምፒውተራችን ውስጥ የምንጠቀማቸው ኮምፒውተራችን ልክ እንደ ሪሙቬብል ድራይቮች መንቀል የማይቻል ወይ መውጣት የማይቻል ኮምፒውተራችን ጀስት ኮምፒውተራችን ውስጥ ነው የምንጠቀምበት። ስለዚህ እነኛ ፊክስ ድራይቭ ተብለው ይጠራሉ ማለት ነው። ለምሳሌ እንደ ኤግዛምፕል ከወሰዳችሁ የስልካችሁን ኢንተርናል ሃርድ ዲስክን መውሰድ ትችላላችሁ ማለት ነው። የመጨረሻው ፓርት ቤተሰብ የምንመለከተው ክሊር የሆነ መልስ ግለጹ ይለናል። ስለዚህ ማብራራት ነው የሚጠበቅባችሁ። ቀላል ነው በነገራችን ላይ ግን ሃይላይት ልንገራችሁ። አንደኛው ላይ ስንመጣ ዋት ዘ ዲፈረንስ ቢትዊን ፋይል ኤንድ ፎልደር፣ በፋይልና በፎልደር መካከል ያለው ዲፈረንስ ምንድን ነው ይለናል። ፋይል ለምሳሌ በትንሹ የራሱ የሆነ ፋይል ኤክስቴንሽን አለው። ፎልደር ግን የራሱ የሆነ ፋይል ኤክስቴንሽን የለውም። ፎልደር በውስጡ ሌላ ፎልደሮችን መያዝ ይችላል። ፋይል ግን በውስጡ ሌላ ፋይል መያዝ አይችልም። ስለዚህ ነኝን አይተናል። በደንብ መጽሐፋቸው ላይ ቼክ አድርጉት። ቀላል ነው። ዌር አር ፋይል ስቶርድ፣ ፋይሎች የት ነው ስቶርድ የሚሆነው? ኮምፒውተር ድራይቫችን ላይ ነው። ሬዝ ስቴፕ ቱ ክሬት ፎልደር፣ አንዱ ፎልደር ክሬት ለማድረግ
ስቴፑን ጻፉ ነው የሚለን። ቀላል ነው። ጀስት መጀመሪያ ራይት ክሊክ እናደርጋለን ባዶ ቦታው ላይ። ከዛ ኒው ላይ ትሄዳላችሁ። ከዛ ፎልደር የምትለዋን መጫን ነው። ይሄን የነገርኳችሁን መጻፍ ነው። ኩዌሽን ነምበር 4 ላይ ስንመጣ ዋይ ዱ ፋይል ኒድ ቱ ቢ ኪፕት ኢን ፕሮፐር ፕሌስ ኢን ኤ ኮምፒውተር ይለናል። በኮምፒውተራችን ላይ ለምንድነው ፋይልን በአግባቡ ደህና ቦታ ማስቀመጥ ያለብን የሚለን? ለምን መሰላችሁ? ፋይል አንዳንድ ጊዜ በጣም ሴንሲቲቭ ናቸው። ምክንያቱም ኢንፎርሜሽኖች ወይም መረጃዎች ስለሆኑ እንዲጠፉብን አንፈልግም። ስለዚህ በስነስርዓቱ ማስቀመጥ አለብን ማለት ነው። ጀስት ኮምፒውተራችን ቢጠፋ ኮምፒውተራችን ውስጥ ያለው ፋይል እንዳለ ሊጠፋብን ስለሚችል ማለት ነው። ስለዚህ ኢን ፕሮፐር ፕሌስ ማስቀመጥ አለብን ማለት ነው። በተጨማሪም በቀላሉ አክሰስ ለማድረግ በምንሄድበት ሰዓት የተቀመጠበትን ቦታ እንድናገኘው በስነስርዓቱ ማስቀመጥ አለብን። ኩዌሽን ነምበር 5 ላይ ስንመጣ ራይት ዘ ሜጀር ስቴፕ ቱ ሪኔም ኤ ፎልደር ይለናል። ፎልደርን ኔሙን ማለት ነው ሪኔም ለማድረግ ስቴፖችን ጻፉ ነው የሚለን። እሱም ቀላል ነው። ጀስት የምትፈልጉትን ፎልደር መጀመሪያ ሰሌክት ታደርጋላችሁ። ሪኔም ማድረግ የምትፈልጉትን ሌፍት ክሊክ ጫናላችሁ። ከዛ ላው ላይ ራይት ክሊክ፣ ከዛ ሪኔም የምትለዋን ኦፕሽን መጫን ነው። ከዛ የፈልጋችሁን ስም መጻፍ ትችላላችሁ ማለት ነው። እኔ ግን ለጊዜው ስለማልፈልግ እተወዋለሁ። የመጨረሻው ጥያቄ ራይት ዘ ሜጀር ስቴፕ ቱ ዲሌት ፎልደር፣ ፎልደርን ዲሌት ለማድረግ የምንጠቀማቸው ስቴፖች ንገሩ ነው የሚለው። በመጀመሪያ ላይ ሌፍት ክሊክ ጫናላችሁ ከፈልጋችሁ ዲሌት መጫን፣ አለበለዛም ደግሞ ምን ማድረግ ትችላላችሁ? መጀመሪያ ፎልደሩን ሰሌክት አድርጉታላችሁ በሌፍት ክሊክ፣ ከዛ እላው ላይ ራይት ክሊክ፣ ከዛ ዲሌት የምትለውን ኦፕሽን መጫን ትችላላችሁ ማለት ነው። ስለዚህ አሁን ባሳያችሁ መሰረት መደለት ትችላላችሁ ማለት ነው። ፋሚሊ ቤተሰብ የዛሬ ቪዲዮአችን ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቻላችሁት አቅም ግን ለጓደኞቻችሁ ሼር አድርጉላቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉድባይ